በቅርቡ ከፌክስ ከቲክታክ ጋር በተገናኘ በርካታ ወንድሞች እህቶችን አስረናል። ከህዝብ ባህል ወግ ጋር በተገናኘ ትውልዱን የሚመርዝ አካሄድ ስለነበረ ነው። በጣም የሚመሰገን ተግባር ነው። በጣም የሚደነቅ ነገር ነው። ልጆቹም ከዛ ከወጡ በኋላ ከዚህ በኋላ እንዲህ አይነት ነገር ላይ እንደማይሰማሩ ሲናገሩ ሰምቻለሁ። ግን ይሄ ነገር በእርግጥ ለትውልድ አስበን ከሆነ ለወጣቱ አስበን ከሆነ ሌብነትን በግልጽ በአደባባይ የሚያበረታቱ ለወጣቱ ዓይንና ጆሮ የሆኑት የፕሪሚየር ሊግ ቲሞች በግልጽ ዘረፋ ላይ ተሰማርተው ካልከፈሉ የማይጫወቱ ኮከብ ጎል አግቢ ቢሆኑም ያስለመዱትን ገንዘብ ሲያቋርጡ ቤንች የሚደረጉ ከቡድን የሚሰናበቱ በአጠቃላይ ትውልዱን በመመረዝ ሌሎች ተቋማት የነሱን አሪያ እንዲከተሉ መጥፎ አሪያ በመሆን ዝርፊያ፣ ሙስና በመረጃ በተደገፈ በትክክል በሚላክላቸው አካውንት ነው ስፖርተኞቹ ገንዘብ የሚያስገቡት። መንግስት እጅ ከፍንጅ ሊያዝ ካለ በትክክል መረጃም ማስረጃም የሚገኝባቸውን ስፖርት ተቋማት ለምን ዝም አላቸው? እንደ ስፖርት ትውልዱን ለማቃናት ትውልዱን ለማጣመም የተመቸ ምህዳር የለም። በፊት ጊዜ ከባድሜ ጦርነት በነበረ ጊዜ ከአራቱም የሀገሪቱ አቅጣጫ ወጣቱ ዘምቷል ሀገሬ ብሎ። አሁን እንደዛ አለ? ትውልዱን መንደርተኛ ያደረግነው እግር ኳሱን ተጠቅመን ነው። የብሔር ክለቦችን አቋቁመን ትውልዱን በብሔር ከፋፍለን አወዳድረን እግር ኳሱን ጦር ሜዳ አድርገን ትውልዱን መንደርተኛ አድርገነዋል። ዛሬ ኢትዮጵያዊነት ሲባል ብዙም የሚሞቀ የለም። መንደሩ ሰፈሩ ሲነሳ ግን ሁሉም የደም ጋኑ ይሞቃል። እንደዚህ ያደረግነው ትውልዱን አስተሳሰቡን የቀየርነው እግር ኳስን ተጠቅመን ነው። ዲስ ማች ፓወርፉል የሆነን ተቋም ሀገር ለመበተን ተጠቅመንበታል። አሁንም ትውልዱን ሙስና፣ ዘረፋ ትችላለህ የሚል ትርጉም እያስተላለፍን ያለ ነው የመንግስት ክለቦች ተጠቅመን ነው። ታዲያ ለትውልዱ ለሀገር አስበን ከሆነ እዚህ ውስጥ ያሉትን ሰዎች ሰበስበን እስር ቤት ለማስገባት መረጃው በእጃችን ነው፣ ሲስተሙ በእጃችን ነው። ለምን ዝም አለ? ስለዚህ ከልባችን ለትውልዱ አስበን ከሆነ እንደ እግር ኳሱ ትውልዱን እየመረዘ ሀገር እያፈረሰ ህዝብ እያጠፋ ባንዲራ እየረገጠ ያለ ተቋም የለም። እንደ መንግስት ክለቦች ወደዛ አይናችንን እናዙር። የህዝብ ድጋፍ